ናችሁ በዜሮ ናችሁ ባይዘው ሁላችሁም ዜሮ ሆናችሁ እንዳለው የምትወጡት በዜሮ ናችሁ በዜሮ ናችሁ አንድ ጋላክሲ እንኳን የተሰጠው ሰው የለም አንድ ጋላክሲ የተሰጠው የለም አንድ ደቂቃ ነው ይቀረን አንድ ደቂቃ ነው ይቀረን አንድ ጋላክሲ ሳይሰጣችሁ የቀረን አንድ ደቂቃ ብቻ ነው ማራፊቅ 0 ዜዶ 0 ጃኒ 0 ኤርሜችዲ 0 ፍራይዴይ 0 ፑት ዛት ዳውን 0 ጆሲ 0 ኑአሚን 0 የቀረን አንድ ደቂቃ ብቻ ነው ይሄ ጨዋታ ግን መጨረሻው የሚያምር ጨዋታ ይመስለኛል ዝም ብዬ ሳስበው የቀረን አንድ ደቂቃ ብቻ ነው only 1 minute left only 1 minute left guys ጌመሮች ሼር አርጉ ይሄን ጌም ማን አንደኛ ሆኖ ይጨርሳል ጃኒ በ1000 ነጥብ እንግዲህ በርከዋለች ጃኒ በ1000 ነጥብ ሌሎቻችሁ ዜሮ ናችሁ ጃኒ በ1000 ነጥብ ሌሎቻችሁ ዜሮ ናችሁ እንግዲህ ይሄን ጌም ማን እንደሚያሸንፍ ኮሜንት ላይ መጻፍ ትችላላችሁ እስቲ ለማን ነው የምትደግፉት ኮሜንት ላይ ፍቅራችሁን ግለጹላቸው ማለት ነው ጃኒ በ1000 ነጥብ አንደኛ በ1000 ነጥብ አንደኛ በ1000 ነጥብ ጃኒ አንደኛ ሌሎቻችሁ ዜሮ ናችሁ ጃኒ በ1000 ነጥብ አንደኛ የቀረን 30 ሰከንድ ነው 30 ሰከንድ ብቻ ነው የቀረ ስኮራችሁን ስነግራችሁ ጃኒ 1000 ነጥብ ሌሎቻችሁ ኑአሚን ኦ ማይ ጋድ ኑአሚንም በ1000 ነጥብ ኑአሚንና ጃኒ አንድ ሺህ ነጥብ አንደኛ ሌሎቻችሁ በሙሉ ኮፍያና ልብን የተሰጣችሁ አይቆጠርም ዜሮ ናችሁ 30 ሰከንዱን እቆጥራለሁ በ30 ሰከንድ ውስጥ በየ10 ሰከንድ ልዩነት ስኮር እናገራለሁ ዜዶ 2 3 4 5 6 7 8 9 10 ስኮር እናገራለሁ 20 ሰከንድ ይቀረናል አንደኛ ዜዶ በ2200 ነጥብ ሁለተኛ ጃኒና ኑአሚን በ1000 ነጥብ ሶስተኛ ኤርሜችዲ በ300 ነጥብ አራተኛ ዜሮ ናችሁ ማራፊቅ ኤርሜችዲ ፍራይዴ ናይንቲስ ጆሲ ፑት ዛት ዳውን ዜሮ ናችሁ ይሄን ነው ጃኒና ኑአሚንም የሚያረካ ነጥብ የላችሁም 1000 ናችሁ ዜዶም 2000 ነች ከዛ የተለየ ነገር የለም ኤርሜችዲ 1500 ነጥብ 20 ሰከንድ ይቀራል በየ10 ሰከንድ ልዩነት ስኮር ነገራል 11 12 13 14 15 16 17 18 19
20 ትልቅ ነጥብ እስካሁን የለም። ትልቅ ነጥብ እስካሁን የለም። አንደኛ ዜዶና ኤርሜችዲ 2100 2100። ሁለተኛ ሪላሽ put that down. Oh my god. አንደኛ put that down በ5000 ነጥብ። አንደኛ put that down በ5000 ነጥብ። ሁለተኛ ዜዶ 3000 ነጥብ። ሶስተኛ ኤርሜችዲ በ2100 ነጥብ። አራተኛ ጃኒና ጃኒና ኑአሚን 1500 1500 ነጥብ። አራተኛ ጆሲ ማራፊቅና ፍራይዴ ናይት የመጨረሻዋን 10 ሰከንድ ነው የምቆጥረው። ከዛ ስኮር እናገራለሁ። ላስት 3 ሰከንድ ቆጥሬ ጌሙን እዘጋለሁ። ለቤተሰቦቻችሁ ሼር አድርጉ። 2 ሰው ከዚህ ጌም ይሰናበታል። ይሄ የመጨረሻው 10 ሰከንድ ነው። ጊፍተሮች፣ ሰፖርተሮች ይሄንን ሰከንድ ተጠቀሙበት። ማን ነው አንደኛ የሚሆነው? 2 3 4 5 6 7 8 ሲያምራው ሩሃማ 8 ራኪ 9 10 እንግዲህ ባለው ዜዶ አለቀልሽ። ዜዶ አለቀልሽ እዚህ ጌም ላይ። አቤት 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 አቤት! ወደ መጨረሻ እየሄዳችሁ ነው። ወደ መጨረሻ እየሄዳችሁ ነው። በሰማአማ አንደኛ ኤርሚ ኤችዲ 20 ነጥብ። ዋው! ሁለተኛ ሩሂዬ ናት። ተው እንጂ ሩሂዬ ናት። ቴንክ ዩ ሶ ማች እንዴ አረረ። ሁለተኛ እንግዲህ ሁለተኛ ባይዘዌ ማራፊቅና ፑትዛዳውን እኩል ናችሁ። 5200 5200 ማራፊቅና ፑትዛዳውን እኩል ናችሁ። ኦ ማይ ጋድ ጃኒ መጣች እናንተ ጋር 5 አያረላሽ። ሁለተኛ 3 ሰው ነው። ማራፊቅ፣ ጃኒ፣ ፑትዛዳውን ሁለተኛ ናችሁ። ሶስተኛ ዜዶ 4000 ነጥብ። አራተኛ ፍራይዴይ 90s 2600 ነጥብ። አምስተኛ ኑአሚን በ1700 ነጥብ። ስድስተኛ እና የመጨረሻው ጆሲ 0። ስለዚህ እዚህ ጌም ላይ 2 ሰው ነው የሚወጣው። ጆሲ አረ 0 ነኝ ልወጣ ነው እንዴ? ሚዩት ጆሲ እና ኑአሚን ባይዘዌ ዜዶ አደጋ ላይ ነሽ። 4000 ብቻ ነሽ። ፍራይዴ 90s አደጋ ላይ ናችሁ። የምሬን ነው። እዚህ ጌም ላይ እነ ማራፊቅ እነ ጃኒ እናንተም አደጋ ላይ ናችሁ። 5,000 ናችሁ ገና። ስለዚህ
በአንዴው ፒው ከተደረገ አለቀ። የመጨረሻውን 3 ሰከንድ ቆጥሬ ጌሙን ልዘጋው ነው። እዚህ ጌም ላይ እንግዲህ ማን እንደሚወጣ በጣም አጠራጣሪ ነው። ጨዋታ ነው አይደለም? አስረዳቸው። ታይሚንግ ነው ጋይስ። ላለመውጣት አንደኛው ምናምን ተውት፣ ላለመውጣት ብቻ እንዴ ሚውት አድርጉልኝ ልስራበት። ላለመውጣት ነው ጨዋታው። 2 ሰው ነው የሚወጣው። ጨዋታው ታይሚንግ ነው። አንደኛ የመሆን ጉዳይ ያለመሆን ጉዳይ እሱ ይቻላል፣ ግን እንዳይወጡ አድርጓቸው። እንዳይወጡ አድርጓቸው። ሊወጡባችሁ ነው። አስተማማኝ ነጥብ ያለው ኤርሜችዲ ብቻ ነው ባይዘው። ሌሎቹ በጣም ከባድ ላይ ናቸው። ኤርሜችዲ አንተም ብትሆን አላውቅም። 3 ሰከንድ ቆጥሬ ጌሙን እጨርሳለሁ። ከ3 ሰከንድ በኋላ የሚገባ ምንም አይነት ጊፍት አልቆጥርም። ማራፊቅ ቶሎ ቁጠረው። ናሆሜ ምንድን ነው እንዴ? ሚውት አድርግ። ናሆም ፎንቲ አንድ ከባድ የታይሚንግ ጨዋታ ነው። መስጠት ለምፈልጉት ሰው ፕሮፋይል እየለካችሁ ስጡ። ማን እንደሚያሸንፍ ይህን ጌም አላውቅም። አብዛኞቹ ተቀራራቢ ነጥብ ነው ያላቸው። አርቋቸው። ናሆም ፎንቲ 2 ጌሙ ሊያልቅ ነው። ጌሙ አልቋል ካልኩ በኋላ የሚገባ ምንም አይነት ጊፍት አልቆጥርም። ናሆም ፎንቲ 3 ልል ነው። ተዘጋጁ። እንዲወጣባችሁ ለማፈልጉት ሰው ጊፍት መስጠት ትችላላችሁ። ናሆም ፎንቲ ጌሙ አልቋል። ራኪሻዬ የኔ እናት ጋይስ ኤቭሪባዲ ኮመንት ላይ ሩሂዬ የኔ እናት ኤቭሪባዲ ኮመንት ላይ ሩሂዬ የኔ እናት ኮመንት ላይ ጋይስ ሁላችንም ሌትስ ጎ ፋሚሊ ሌላ ኮመንት እንዳለ እግዚአብሔር ራኪሻዬ ኖአሚ እና ጆሲ ወጣ እንዴ? አይ ላቭ በሳይለንት ወጣ። የዶ ይሄን ጌም እንግዲህ ባይዘዌ ሁለቱንም ጨዋታ ኤርሜችዲ ነው አንደኛው ሆኖ የጨረሰው። አረ በስመ አብ ቴንክ ዩ ሶ ማች በጣም ነው የማመሰግነው ሳሚ። ራኪ እውነት ከሞት ነው ያወጣሽ። ሁላችሁ በጣም ማርያም ገብቷል።